እሱ ፈጽሞ ረስቶኛል። ዳዊት የጣልከውማ እኮ አንተ ሆነህ ሕግጋቱንም በተከታታይ አላከበርክም። ይልቁንም በግትርነትህ የእግዚአብሔርን ፈቃድ ለመረዳት የኛ የነቢያቱን ቃል ከማድመጥ በራስ መንገድ ለመወሰን ትፈልጋለህ። የሚረዳኝ ከቶ ማንም የለም። ስለ ልጄ እያዘንኩ ወደ መቃብር ወርዳለሁ። ከእንግዲህ እኔ ወደ እርሱ ሄዳለሁ እንጂ እርሱ ወደ እኔ ሊመጣ አይችልም። አንተ ስለኔ ከራሴ ይልቅ ታውቃለህ። ይሁና እግዚአብሔርን ፍራ፣ በሙሉ ልብህ በእውነትም ተገዛለት። ያደረገልህን ታላቅ ነገሮች ሁሉ በልብህ ሰሌዳ አኑር። እነሆ እግዚአብሔር ለባሪያው ለዳዊት ፊቱን አበራለት፣ እጆቹንም አጸና፣ በጠላቶቹም ሁሉ ላይ ድልን አጎናጸፈው። ዳዊት ፍልስጤማውያንን ያዛቸው፣ በኃይልም መታቸው፣ ወደ ባሕርም ጣላቸው። ወደፊትም ገፍቶ ሞዓባውያንን፣ አሞያውያንንና ኤዶማውያንን ሁሉ መታ፣ ለሰይፍም ሰጣቸው። ዳዊትም በእስራኤል ላይ ለ40 ዓመታት ነገሠ። ለሕዝቡ ሁሉ እንደ ፀሐይ ብርሃን ያበራ ነበር። ዳዊት ዕድሜው በገፋና ባረጀ ጊዜ ልጁ ሰለሞንን በእስራኤል ላይ ያነግሠው ዘንድ ነቢዩ ናታንን ጠየቀው። ልጄ ሆይ ከሁሉ በላይ ይህንን የምነግርህን ምክሬን አድምጥ። ነቢዩ ምንም ነገር ቢነግርህ የገዛ ልብህን ስሜት አድምጥ። እግዚአብሔር ሰውን የሚያነጋግረው በልብ ነውና ልብ በሚነግርህ መንገድ ተመራ። የምናገረውን ሁሉ እየጻፍከው ነው። እርሶ ባዘዙት መሰረት በመጽሐፈ ሳሙኤል ውስጥ የሚካተት ይሆናል። እግዚአብሔር ይባርክ። በልቤ እንደምታበራ ብርሃኑ በልብ ውስጥ ይብራ። አምላኬ ሆይ እጠብቅሃለሁ። አቤቱ ፊትህ ከኔ አትራቅ። Ask